አቤት አንዳንድ ጊዜ ይገርመኛል ሳስበው። በዳዮቹ እኛ፣ መካከል ላይ ገብቶ ደግሞ ከእግዚአብሔር ጋር የሚያስታርቀን መራጮችን መሆን የምንፈልገው እኛ። ማነውስ በእግዚአብሔር ፊት ያንን ብቃት አግኝቶ ስለ እኔና ስለ እናንተ መታየት የሚችል? በመጀመሪያስ ደረጃ ማን መራጭ አደረገን? በድለንም አስታራቂ የሚሆነን እኛው ራሳችን መርጠን? እረ ተበዳዩ ምን አለ ይባላል። በዳኝነት በሽምግልና ሂደት በባህል እንኳን ተበዳዩን መቅረብ የሚችል ማን ነው? በሱ ፊት በሱ ልክ ሆኖ ማውራት የሚችል ማናገር የሚችል ተብሎ ይባላል። እንኳን አምላክን የሚያክል እጅግ ትልቅ የሆነ የከበረ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያይም አይቻለውም ይላል። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይም ሲናገር እንደዚህ የሚለው መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ብሎ ይለናል። ማንም ዘው ብሎ በዚህ አስፈሪ በሆነ ብርሃን ውስጥ ገብቶ ሊያናግረውም ሊናገረውም የሚችል የለም። ሌላም ስፍራ ላይ ሲናገር አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ ይለናል፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ብሎ ይለናል። አያችሁ፣ አስታራቂ እንደ ባህሉ እንደ ወጉ እንደሚገባንም ተበዳይንም በዳይንም መቅረብ የሚችል መሆን አለበት። ኢየሱስ ክርስቶስ በፍጹም አምላክነቱ ይሄ ማንም ሊቀርብ በማይችል ብርሃን ውስጥ የሚኖረውን እግዚአብሔርን መቅረብ ይችላል። ለምን? ራሱ እግዚአብሔር ስለሆነ። ደግሞ በፍጹም ሰውነቱ እኛን መቅረብና እኛን መወከል በትልቁና ጻድቅ አምላክ ፊት ይችላል። በድለንም መካከለኛ፣ አስታራቂ፣ አማላጅ መርጠንም ይሆናል እንዴ? ተበዳዩ ራሱ ያጸደቀው አንድ ብቸኛ መካከለኛ ሰው የሆነው ኢየሱስ ክርስቶስ ነው።